ሰላም ውድ ማንችስተራውያን እንዴት ቆያችሁልን? በዛሬው ጡም ክለባችን የመለከቱ አሁናዊ አዳዲስ መረጃዎችን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናላችን አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ለቱ መረጃዎች አለፍን። አብራችሁን ቆዩ። ሳሙኤል ሉከረስት በወጣው አዲስ ዘገባ መሰረት ቤንጃሚን ሴስኮ ሐሙስ ዕለት ለቅድመ ውድድር ዘመን ልምምድ ሪፖርት ያደረገ ቢሆንም ዩናይትድ ከጂም እና ከሜዳ ውጭ ልምምዶች በለቀቃቸው ምስሎች ላይ ግን እስካሁን ቤንጃሚን ሴስኮ አልታየም። ማንቸስተር ዩናይትድ ለሴስኮ እንደ ማገገሚያ ፕሮግራም አካል የሆነ ልዩ ዝግጅት ያደረገለት ሲሆን በአሁኑ ወቅት ወደ ሙሉ ልምምድ ለመመለስ የአካል ብቃት ማሳደግ ስራዎችን እየሰራ ይገኛልም ብሎ ሆኖም ግን ዩናይትድ ቤንጃሚን ሴስኮ ለአዲስ የውድድር ዘመን ሙሉ በሙሉ ብቁ እንደሚሆንም ነጥሏል። ተጫዋቹ ባለፈው ውድድር ዘመን የነበረበትም የቅልጥም አጥንት ጉዳት ተከትሎ የዩናይትድ የመጨረሻዎችን 3 ጨዋታዎችን እንዳለፉት ይታወሳል። ሆኖም ግን የዩናይትድ ሰዎች አሁን ላይ ተጫዋቹ ለአዲስ የውድድር ዘመን ዝግጁ እንደሚሆን እምነት አላቸው ሲል ሳሙኤል ሉከረስ ዘግቦታል። የማንቸስተር ኢቭኒንግ ኒውሱ ዘጋቢ ታይረር ማርሻል ስለ አሁን ክለባችን አንዳንድ መረጃዎችን ይዞ ወጥቷል። ስለ ማቲያስ ዲሊት ሲናገርም እንዲህ ይላል። ክለቡ ሐሙስ ዕለት ተጫዋቾች ለቅድመ ውድድር ዘመን ዝግጅት ወደ ልምምድ ሲመለሱ በለቀቃቸው ምስሎች ላይ የማቲያስ ዲሊት ምንም አይነት ምልክት አልነበረም። ነገር ግን ይህ የመሀል ተከላካይ ወደ ካሪንግ ስራ የተመለሰ ሲሆን ከጀርባ ቀዶ ጥገናው እያገመ ስለሚገኝ የግል የማጠናከሪያ ፕሮግራም በመከተል ላይ ይገኛልም ብሏል። አንዳንድ ወጣቶች በዩናይትድ የቅድመ ውድድር ዝግጅት ላይ የሚሳተፉ ቢሆንም ሴኮ ኮኔ ግን ክረምቱን በስዊዘርላንድ ከሚገኘው ላውሳን ስፖርት ጋር እያሳለፈ ይገኛል። በተጨማሪ በኢኔos ባለቤትነት ከሚመራው የዚህ የስዊዘርላንድ ሱፐር ሊግ ክለብ ጋር ሁለተኛ የውሰት ቆይታ የማድረግ እድል በጠረጴዛ ዙሪያ ላይም ቀርቦለታልም ብሏል። በአሁኑ ሰዓት ማኑ ኮኔ ለማስፈረም የተያዘ ምንም አይነት እቅድ የለም ያለው ታይረር ማርሻል የሮማ አማካይ በቅርቡ በዓለም ዋንጫ ላይ በፈረንሳይ ብሔራዊ ቡድን የአማካይ ክፍል ውስጥ ኦሬንጅ ቹዋሜኒን ተክቶ የተጫወተ ቢሆንም ዩናይትድ በአሁኑ ጊዜ እሱን ለማስፈረም ምንም አይነት እቅድ የለውም ብሏል። ማንቸስተር ዩናይትድ በዚህ ክረምት በእስያ ጉብኝት እንዲያደርግ ከአስተዋዋቂዎች የቀረቡትን ጥያቄዎች ውድቅ ያደረገ ሲሆን ትኩረቱን በእግር ኳሱ ላይ ቅድሚያ በሚሰጥበት የቅድመ ውድድር ዝግጅት ላይ ለማድረግም ወስኗልም ብሏል። በዚህ ክረምት የዓለም ዋንጫ የአሜሪካን ገበያ ሙሉ በሙሉ የተቆጣጠሩ በመሆኑም ለዩኤስ ጉብኝቶች ያለው የገበያ ፍላጎት ቀንሷል። ሌሎች ክለቦች ወደ ምስራቅ እያመሩ ሲሆን ዩናይትድ ወደዚያ እንዲያቀና ጥያቄዎች ቢቀርቡለት ነበር። ነገር ግን በገንዘብ ረገድ በቂ ሳቢ እንዳልሆኑ ወስኗል ብሏል። የፋይናንስ ጥቅማ ጥቅሞች በእግር ኳስ እይታ አንጻር ከሚያስፈልገው ነገር የማመዛዘን ፍላጎት በዩናይትድ ውስጥ እየታየ ላለው ያቀራረበት የቅርብ ጊዜ ማሳያም ነው ሲል ታይረር ማርሻል ዘግቦታል። በቀኝ ጉልበቱ ላይ በተገኘ ሕክምና ምርመራ ስጋት ምክንያት ማንቸስተር የ45 ሚሊዮን ዩሮ ስምምነቱን ከተወ በኋላ ኤደርሰን በአትላንታ ለመቆየት ተገዷል ተባለ። ምንም እንኳን ባለፈው ዓመት 2025/26 ወደ ዘመን ጠንካራ አፈጻጸም ቢያሳይም ከ3000 ደቂቃ በላይ ተጫውቷልም ተብሏል። የዝውውር መፍረስ ክለቡንም አስገርሟልም ተብሏል። እሱም አሁን ማውሪሲዮ ሳሪ ወደ ኢመርት ስብስብ የሚቀላቀል ሲሆን የውል ማራዘሚያ ጥያቄም ሊቀርብለት ተዘጋጅቷል ሲል ጋዜታ ዴሎ ስፖርት ዘግቦታል። በኤደርሰን ጉዳይ ማይክል ካሪክ ኤደርሰንን መምጣት ውድቅ አድርጎታልም ብሏል። እሱ የተለየ ባህሪ ተጫዋች ነው የሚፈልገው። ዩናይትድ በኤደርሰን ላይ ስር የሰደደ የጉልበት ችግር እንዳለ አረጋግጫለሁ ቢልም አትላንታ በበኩል ግን ተጫዋቹ ጤነኛ እንደሆነ ወዲያውኑ ወደ ቡድን እንደሚመለስም ገልጿልም ተብሏል። ማይክል ካሪክ ራሱ የዓለም ደረጃ አማካይ የነበረ በመሆኑም በአንድ ተጫዋች ውስጥ ምን እንደሚያስፈልግ በትክክል ያውቃል። ምናልባትም ከመጀመሪያው ጀምሮ ተጫዋቹ ለቡድኑ ተስማሚ ስለመሆኑ ጥርጣሬ ነበረው። የሕክምና ምርመራ ሁኔታ ደግሞ ክለቡ ከስምምነቱ በሰላም እንዲወጣ ፍጹም ምክንያትም ሆኖለታልም ተብሏል። አዲሱ የክለባችን ፈራሚ አንድሬ ሳንቶስ በክለባችን የ17 ቁጥር ማሊያን እንደሚለብስ ተሰምቷል። ካሪክ ስለ ምክትል አምበልነት እስካሁን ምንም አስተያየት አልሰጠም። ነገርም ሊሳንድሮ ማርቲኔዝ ዳሎት ብሩኖ ፈርናንዴዝ በዓለም ዋንጫው ምክንያት በሌሉበት እንዲሁም ዴሊት በጉዳት ላይ በመሆኑ ማጉዌር ለቅድመ ውድድር ዘመን የመጀመሪያው ጨዋታ ቡድኑን በአምበልነት ለመምራት ግልጽ ምርጫ ይመስላልም ተብሏል። ማንቸስተር ዩናይትድ በፌሊክስ ኔሚቻ ዝውውር ላይ አዲስ ፉክክር ገጥሞታል ተባለ። ሊቨርፑል ጀርመኒያን ኮከብ ለማስፈረም 85.3 ሚሊዮን ፓውንድ ለመክፈል አሁን ላይ ፍላጎት ሊኖረው ይችላልም ተብሏል። ሪያል ማድሪድ፣ ባየር ሙኒክ እና ባርሰሎናን ጨምሮ ታላቅ የአውሮፓ ክለቦች የጄጄ ገብርኤልን ሁኔታ በጥንቃቄ የተካተሉ ይገኛልም ተባለ። ምንም እንኳን እስከ 27 ድረስ ፕሮፌሽናል ውል መፈረም ባይችልም ዩናይትድ የወደፊት ቆይቷን ለማድረግ 16 ዓመት ሲሞላው ከስኮላርሺፕ ወደ ፕሮፌሽናል የሚሸጋገርበትን ስምምነት ለማስፈረም ሳይፈልግ አይቀርም ተብሏል። ተጫዋቹም ቢሆን አሁን ላይ በክለባችን የመቆየት ትልቅ ፍላጎት እንዳለው ተሰምቷል። ማይክል ካሪክና የዩናይትድ አመራሮች በወጣትነት እድሜ ላይ ቢሆንም ጋብርኤልን በፍጥነት ወደ ዋናው ቡድን መደበኛ ልምድ ያሳደጉ ሲሆን በቀድሞ ውድድር ዘመን ጉብኝት ላይም እንዲሳተፍ ሊያደርጉ ይችላልም ተብሎ የዩናይትድ ምንጮች ግን ክለቡ ተጫዋቹን ከመጠን በላይ ከሚዲያ እይታና ከተጫዋችነት መሰላቸት ለመጠበቅ ቁርጠኛ እንደሆኑም ተነግሯል። አልታይ ባይንዲር ከቱርክ ክለቦች ፍላጎት ስላለበት ይሽጣል ተብሎ ይጠበቃል። ዩናይትድ በሱ ጉዳይ ላይ ፈጣን መፍትሄ ለማግኘት እየሰራ ነው ሲል ፋብሪዚዮ ሮማኖ ዘግቦታል።
ሪዮ ፈርዲናንድ ማንቸስተር ዩናይትድ አንድሬ ሳንቶስን በ50 ሚሊዮን ፓውንድ ማስፈረሙን በጠራጠሩ ደጋፊዎች ላይ ምላሽ ሰጠ። እሱ ላይ የሚቀጥሉት 10 ዓመታት የብራዚል ብሔራዊ ቡድን ተጫዋች ሆኗል። በአእምሮ ውስጥ ምንም ጥርጣሬ የለም። ማንቸስተር ዩናይትድ ለክለቡ ተስማሚ የሆነ ባህሪ ያለው ተጫዋችን የገዛው በአሁኑ ዘመን እግር ኳስ ለአንድ አማካይ 50 ሚሊዮን ፓውንድ መክፈል እጅግ በጣም አነስተኛ ዋጋ ነው። እሱ ያለት ዓመት ወጣት ሲሆን በፈረንሳይ ሊግ አንድ ውስጥ ከነበሩት ምርጥ 6 ወይም 7 ተጫዋች መካከል አንዱ ሳይሆንም አይቀርም ብሎም ለሚቀጥሉት 10 ዓመታት የብራዚል የመሃል ሜዳ ኮከብ ይሆናልም ሲል ተናግሯል። ይህ ልጅ ረጅም ዘመን የመጫወት አቅም ስላለው ደጋፊዎች እንዲረጋጉ ፈልጋለሁ ሲል ሪዮ ፈርዲናንድ ተናግሯል። ሪዮ ፈርዲናንድ በመቀጠልም የኤደርሰን ወደ ማንቸስተር የመዞር ሂደት መክሸፉን ተከትሎ እንዲህ ሲል ይናገራል። ማንቸስተር አንድሬ ሳንቶስን ያስፈረመበት ቅጽበት የኤደርሰን ዝውውር አደጋ ላይ መውደቁን ወዲያውኑ ታስቦኛል። የሳንቶስ የጨዋታ ባህሪ ከኤደርሰን ጋር ስታነጻጽረው ኳስ በሚቀበሉበት ጨዋታን ወደፊት የሚገፉበትና በተከላካይና አማካይ መስመሮች መካከል በሚንቀሳቀሱበት መንገድ ላይ በመስልታ ተመሳሳይም ናቸው። ለዚህ ዩናይትድ ቀደም ሲል ካስፈረሙ ተጫዋች ጋር በርካታ ተመሳሳይ ብቃቶች ላሉ ሌላ አማካይ ሌላ ለምን ከፍተኛ ገንዘብ እንደሚወጣ ለመረዳት የተቸገርኩ ያሉትን ብሎ እያንዳንዱ ድንቅ የመሀል ተከላካይ ሚዛናዊነት ያስፈልጓል። ሁላቸውም ተመሳሳይ ብቃትና ባህሪ ያላቸው ተጫዋች በማስፈረም ሚዛን የጠበቀ የመሀል ሜዳ ክፍል ለመገንባት አሁን ላይ እየሰሩም ነው ብለዋል። ፋብሪዚዮ ሮማኖ የኤደርሰን ስምምነት ፈርሷል። ማንቸስተር ዩናይትድ ባሌባ ለመቀላቀል ያለው ከፍተኛ ፍላጎትና ሌሎች አማራጮች ማነው ከሆነ አሌክስ ስኮት በደንብ ከግምት ውስጥ በማስገባት እቅዶችን ወደ ሌሎች አማራጮች ቀይረዋል ሲልም ተናግሯል። ማንቸስተር ዩናይትድ ማኑ ከሆነን የማስፈረም ጉዳይ እያሰበበት ይገኛል። ፈረንሳይ ተጫዋች ራሱ በፕሪሚየር ሊግ ለመፈተን ፍላጎት እንዳለው ከተረዱ በኋላ የሮማን አማካይ በእጩ ዝርዝር ውስጥ አካተዋልም ብሏል። ማንቸስተር ዩናይትድ ካርሎስ ባሌባን የግል ጥቅማጥቅሞች ስምምነት ላይ ቀደም ብሎ በመድረሱ ወደ ኦልድ ትራፎርድ ለማምጣት እጅግ ጉጉት እንዳለውም ይታወቃልም ብሏል። ካርሎስ ባሌባ ዩናይትድ መቀላቀል ይፈልጋል። ዩናይትድ በአውሮፓ ውድድሮች ላይ ባልነበረበት ጊዜም እንኳን ለመምጣት መጓጓቱም ይታወሳል ብሏል። አሁን ደግሞ ይበልጥ ይፈልገዋልም ብሏል። ቹዋሜኒ ከማድሪድ ጋር ውል ለመፈረም በመስማቱ እንዲሁም የኤደርሰን ስምምነት በመፍረሱ በአንድ ሊያ ምክንያት ማን ያውቃል ነገሮች ሊቀየሩም ይችላሉ ብሏል። የባሌባ ስምምነት ሊፋጠን ዘግይቶም ከኤደርሰንና ከሳንቶስ ስምምነቶች በኋላ ዩናይትድ አሁንም ታላቅ ፈራሚ እና ለካዜሜሮ ተስማሚ ምትክ እየፈለገም ነው ብያችሁ ነበር። አሁን የኤደርሰን ዝውውር በመክሸፉ ዩናይትድ ምናልባትም ሁለት አማካይ ለማስፈረም ይሰራልም ብሏል። አንዱ ምናልባትም ባሌባ ሊሆን ይችላል ሲል ፋብሪዚዮ ሮማኖ ተናግረዋል። ፖል ስኮልስ ካርል ዲያሎና አንድሬ ኦናናን በማንቸስተር ሁለተኛ ተጠባባቂ ግብ ጠባቂ ለመምረጥ ስላለው ምርጫ ጠይቆ እንዲህ ሲል ይመልሳል። ለእኔ ከሆነ ካርል ዲያሎን እመርጣለሁ። በዚህ አንዳንድ ሰዎች እንደሚገረሙ አውቃለሁ። ነገር ግን ስለ ሁለተኛ ተጠባባቂ ግብ ጠባቂ ስታወራ ልምድ፣ አስተማማኝነት፣ ወጥ አቋም በጣም አስፈላጊ ባህሪያት ናቸውም ብሏል። ዳሎ ለተከላካዮች በራስ መተማመን የሚሰጥ ግብ ጠባቂ ነው። ነገሮችን ቀላል ያደርግልሃል፣ በጥሩ ሁኔታ ይግባባል፣ እንዲሁም ከሱ ምን እንደሚጠበቅ በትክክል ይረዳል። ቁጥር አንድ ግብ ጠባቂ በማይኖርበት ጊዜ የቡድን አጨዋወት ዘይቤ ሳይቀር ሊተካ የሚችል ሰውም ያስፈልግሃል ብሏል። ኦናና ኳስ በእግሩ ሲሆን በጣም ጎበዝ ነው። ይህ ደግሞ በዘመኑ የእግር ኳስ ውስጥ ጠቃሚ ብቃት ነው። ነገር ግን እሱ ተጠባባቂ ሆነ እኔ አሁንም ቢሆን ወሳኝ ኳሶችን በማዳንና ዋጋ የሚያስከፍሉ ስህተቶችን ባለመስራት ረገድ የማምኖ ሰው ነው የምፈልገውም ብሏል። ለውሳኔ ሁሉ ጊዜም ኳስ ማዳን፣ ሹት ስቶፒንግ፣ የማቀማመጥ ምርጫ፣ ፖዚቲንግ እና ውሳኔ አሰጣጥ ይቀድማሉ ብሏል። በዳሩ ላይ የምወደው ነገር ሁኔታዎችን በጭራሽ ለማወሳሰብ አይሞክርም ብሎም ኳስን ማራቅ ትክክለኛው አማራጭ ቆያ ያርቃል። ጨዋታውን ማቀዝቀዝ ወይም የኋላ ክፍሉን ማደራጅ ካለበት ደግሞ ያንኑ በትክክል ያደርጋልም ብሎም አንዳንድ ጊዜ ነገሮችን ቀለል የሚያደርጉ ግብ ጠባቂዎች በጣም እምነት የሚጣልባቸውም ናቸው ብሏል። እኔ ስብስብ እየገነባው ብሎም ዳሎ በማንኛውም የሳምንቱ ቀን የኔ ተጠባባቂ ግብ ጠባቂ ይሆን ነበርም ብሏል። የዜና ርዕስ ላይሆን ይችላል፣ ነገርም እሱ እያንዳንዱ ትልቅ ክለብ የሚያስፈልጉ አይነት ባለሙያም ነው ብሏል። ምክንያቱም በሚፈለግበት ጊዜ ከሱ ምን እንደምታገኝ በትክክል ታውቃለህ ብለዋል። ሮይ ኪን ከካርሎስ ባሌባ ይልቅ ማኑ ኮኔን ስለመረጡና በፕሪሚየር ሊጉ የተፈተነ የሚለውን አሳቢ በዝውውሮች ላይ መወሰን የሌለበት ምክንያት ነው ሲል ተናገረ። አንድ ተጫዋች የግድ በፕሪሚየር ሊጉ የተፈተነ መሆን አለበት የሚለው ሀሳቤ ጊዜ ያለፈበትም ነው ብሎ እግር ኳስ ተቀይሯል። በርካታ ተጫዋች ከሌሎች ሊጎች መጥተው ወዲያውኑ በእንግሊዝ ውስጥ ካሉ ምርጥ ተጫዋች መካከል አንዱ ሲሆኑ ተመልክተናል ብሏል። ይህ ደግሞ ወደ ማኑ ኮኔ ያመጣኝም እሱ በማንቸስተር ስኬታማ ለመሆን የሚያስችል ብቃት ያለውና ገና ብዙ ያልተወራለት ድንቅ ተጫዋችም ነው ብሏል። እንዲሁም ከካርሎስ ባሌባ ያነሰ ሊሆን ይችላል። ባሌባ ተሰጥኦ ያለው ተጫዋች ነገር ግን በቅርቡ ያሳየው አቋም መውረድ አሁን ባለው የገበያ ግምት መሰረት እሱን ማስፈረም ስጋትም ያደርጋልም ብሏል። ዩናይትድ ከፍተኛ ዝውውር ሂሳብ አውጥቶ እሱንም የሚያስፈርም ከሆነ የተጫዋች መልመላ ቡድኑ ከባድ ትችት ይገጥመዋልም ብሏል። በሌላ በኩል ከሆነ እጅግ ምርጥ የሚባል ጥቅም የሚያስገኝ ከመሆኑ በላይ ክለቡን ከልክ ያለፈ ዕዳ ውስጥ ሳይከቱ የዩናይትድ አማካይ ክፍል ለማጠናከር የሚያስችል ብቃትና ባህሪም አለው ብሏል። ምንም እንኳን ሮማ ተጫዋቹን 50 ሚሊዮን ዩሮ አካባቢ እንደገምቶ ቢዘገቡ ይህ ዋጋ
ዋጋ ከዓለም ዋንጫው ጨዋታዎች በኋላ ሊጨምር ይችላልም ብሏል። ለማንቸስተር ዩናይትድ አንዱ መምረጥ ቢኖርብህ ማንኛውን ታስፈርማለህ ካላችሁ ማኑ ኮኔ ወይስ ካርሎስ ባሌባ ነው ተብሎ ሲጠይቅ ኮኔን ሲል ሮይ ኪን መልሷል። የእናንተስ ምላሽ ምን ይሁን? ውድ ቤተሰቦች ለዛሬ ባለ ቆይታ በዚያ በቃ። መልካም ቀን